ሁሉ አስቀድሞ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ክቡር የካቴድራሉ ዋና ጸሐፊ ስብሐት ዶክተር ስብሐት፣ የተከበራችሁ ሊቃውንት፣ በረከታችሁ በዚህ ያላችሁ ሁላችሁ እስኪ የተጀመረውን ህንፃ ኮርኒስ እዩት። ተናበሩ ሁላችሁ እዩት። አይናችሁ ብቻ ሳይሆን አንገታችሁን ቀና ብሎ በምንድነው እስከዛሬ አንገታችሁን በፍራችሁ አንገባችኋል። በኋላ ደግሞ ቀና ብላችሁ እዩ። አያችሁት? እዚያ ወደ ግራ እጃችሁ ወዳለበት ዞር ብሎ እና አጠገባችሁ ያለውን ለማድረግ ወሉት ወንዶቹ ሴቶች ኮራርፋችሁ ነው ታዩ አትተዋወቁ አላችሁ። ወደ ቀኝ እጃችሁ እሱን አስተምረን ነው እዚህ እንደናደርሽ በመስ የት አይነት ትምህርት አስተማርኩ መሰላል? ማህበራዊ ትምህርት ወደ እኔ እንኳን ሳይሆን ወደ መስቀሉና ወደ ወንጌሉ ተመልከቱ። እግዚአብሔር ከሁላችን ጋር አይሆን። ሁለት ስራ ሰራው ማለት ነው። አንደኛ እርስ በርሳችሁ ሰላምታ አለዋወጥባችሁ ያላሰባችሁት ካጠገባችሁ ዕቃ ቢጠፋ እንኳን ማን ነበር ካጠገቤ ከማለት ድናችኋል። ሰላምታ ተለዋወጣችሁ። በሰላምታ መለዋወጥ ምክንያት ተባረካችሁ ማለት ነው። ሌላው ግን ቀና ስትሉ የእንቅልፍ አባዜ ከእናንተ ራቅ ይላል። በዚያ ነው መንፈሳዊ ስፖርት ነው ያሰራዋችሁ። ሌላ ምንም ጥቅም የለውም። የተለየም ሳይንስ የተለየም ምዕራፍ ቁጥር የለውም እና እንኳን ደስ ያላችሁ። እኛ ከፍ እናንተ በጣም ዝቅ ብላችሁ ይሁን አላውቅም፣ አትሰሙ። እንኳን ደስ አላችሁ። መልካም። እስኪ እንደተባሉ በተበጀተው ሰዓት መልእክት ማስተላለፍ የምችልበት አንድ መጽሐፍ ቅዱስ ላይ ቃል ላንሳላችሁና መልእክት ላስተላለፍ። ያው መልእክተ ቤተክርስቲያን ስለሆነ ቀደም ሲል ከተላለፈው መልእክት የተሻለ ወይም የተለየ አይኖርም። ጥቅል ነገሩ እዚያው ላይ ነው ያለው። ወአነ አሐንጻ ለቤተክርስቲያን፣ እኔ ቤተክርስቲያኔን እሰራታለሁ የሚል ቃል በመጽሐፍ ቅዱስ ታገኛላችሁ። በገጸ ንባብ እኔ ቤተክርስቲያኔን እሰራታለሁ በማቴዎስ ወንጌል 16ኛው ምዕራፍ ተራ ቁጥር 10 ጀምራችሁ አንብቡት። 18ኛው ላይ ታገኙታላችሁ። እኔ የአማርኛው ወይም የሆነ ጊዜ የታተመው ምናልባትም ከቤተ ክርስቲያን የትርጉም ሰዎች ሸረፍ ያለ ይመስለኛል። ቤተ ክርስቲያኔን እሰራለሁ ነው የሚል። የግዕዙ ቋንቋ ግን አሐንጻ ስለሚል እሰራታለሁ ተብሎ ነው መተርጎም ያለበት። እሰራለሁና እሰራታለሁ ይላል እና ቤተ ክርስቲያኔን ኖሩ አባቶች ቤተ ክርስቲያኔን እሰራታለሁ በሚለው የአንድ ሶስት ዋና ዋና ነገሮች ላንሳ። አንደኛው ቤተ ክርስቲያን የምትባለዋን ተቋም እናት ተቋማችን የእናታችንን ስሟን የነገረን መድኃኔዓለም መሆኑን ነው። ቤተ ክርስቲያኔን ነው ያለው። ስሟን ነገረ ማን እንደምትባል እነ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ እያለ የእግዚአብሔር ቤት ስላል ሰምተናል። ቤተ መቅደስ ስትባል ሰምተናል። ሌላም ስሞች አሏት። አሁን በአዲስ ኪዳን ያለችዋን የምንጸልይባት እንደገና ተጣጥፈን የምንሰራባት አዲስ ሰው የምንሆንባት ቤተ መቅደሱን ቤተ ክርስቲያን ስላት ሰማነው። ስለዚህ የዚህ ተቋም ስም ቤተ ክርስቲያን ነው ያል እኛ ደግሞ ራሱ መድኃኔዓለም ነው የሚለው የዚህ የማዕረግ ስም፣ የክብር ስም፣ የክብር ስም፣ የባህሪ ስም የወጣው በመድኃኔዓለም ነው። የት የሄዳችሁ ነው ብትባሉ አሁን ባላችሁ ካከበ ስትመለሱ ቤተ ክርስቲያን የምትሉት በእናንተ በእኔ ስምምነት የወጣ ስም አይደለም።
ምን አይነት የከበረ ስም እንደሆነ ምን አይነት መለኮታዊ ትርጉም ያለው የነገረ ድህነት ዋና ማዕከል መሆኗን ከስሟ ጀምረን ይህን አንደኛ በብዙ ቤተ ክርስቲያን የሚለው በመድኃኔዓለም የተሰየመ ነው። ሁለተኛው ከዚሁ ሳንወጣ ቤተ ክርስቲያኔን ነው የሚለው ንግግር። ቤተ ክርስቲያኔን የኔን ወገናዊ ቅጽል እንለዋለን። ቤተ ክርስቲያናችሁን አይደለም፣ ቤተ ክርስቲያናቸውን አይደለም የሚለው ወይም ደግሞ ቤተ ክርስቲያንን አይደለም የሚለው ቤተ ክርስቲያኔን ነው የሚለው የኔን ማለት ነው። ቤተ ክርስቲያን ተብላ ስትጠራ የማናት የማንነት ጥያቄ ከተነሳባት የመድኃኔዓለም ናት ማለት ነው። የክርስቶስ ናት ማለት ነው። ማህደረ ቤተ ክርስቲያን የንጉሱ ዙፋን ናት ማለት ነው። የመድኃኔዓለም የራሱ መሆኑን የነገረ ደግሞ ራሱ ነው። እኛ ተስማምተን ይቺ ቤተ ክርስቲያን ብሏታል እና ቤተ ክርስቲያን ካላት ላይ ቀር ለማን ብትሆን ይሻላል እንመካከር ብለን ወይም ብለው ወይም ተብሎ አይደለም። ራሱ የኔ ሲላት ቤተ ክርስቲያን ቀላል ኃይለ ቃል። ስለዚህ ከአንዱ ኃይለ ቃል ውስጥ ሁለት ታላላቅ መልእክቶች አሉ። አንደኛ ማለት ነው። ሁለተኛው እሰራታለሁ የሚለው አይደለም፣ እኔ የሚለው እኔ መጀመሪያ ቤተ ክርስቲያኔ የሚለውና ቤተ ክርስቲያን የሚለው ስም በራሱ በኩል የተነገ ሁለተኛው ግን እኔ ወአነ እኔ እንዴት አይነት ጊዜ ወስደን የምናስብበት ቃል መሰላችሁ? ይሄ ሰሪዋ፣ መሪዋ፣ መጋቢዋ፣ ጌታዋ፣ ገዢዋ መድኃኔዓለም መሆኑን እርግጠኛ ከምንሆንባቸው ዋና ዋና መልእክቶች አንዱ እኔ ቤተ ክርስቲያንን ስሩ አይደለም የሚለው ወይም ሰርተዋታል አይደለም ወይም ይስሩ አይደለም ወይም ቤተ ክርስቲያን ትሰራ ሲል አልሰማነውም። እኔ ሲል ቤተ ክርስቲያን የማን ናት ሲባል የግለሰቦች የነገሌ የማትባለው እንደዚህ ነው። የገሌ የምትባል ቤተክርስቲያን የለችም። ቤተክርስቲያን የመድኃኔዓለም ለምን እኔ እሰራታለሁ ማለት ነው። ስለዚህ እሰራታለሁ የሚለው ነው። ቤተክርስቲያንን እኔ እሰራታለሁ እንስራት እንኳን አላለም። በጣም የሚገርመው በንግግር ውስጥ እንስራት እንኳን አላለም። እሰራታለሁ እነዚህ ናቸው። አንደኛ የኔ የሚለው ሌላው ቤተክርስቲያን የሚለው ሌላው ደግሞ እሰራታለሁ እና እኔም የኔም የሚሉ ነገሮች በጣም መለኮታዊት ቤተክርስቲያን መሆኗን ማህደረ መለኮት የምንላት ተቋም መሆኗን ቀጥሎ ያለውን ቃል ዋና ሲኦል ይክሉ አይችሉም። ቤተክርስቲያን ገፍትረው ሊያፈርሱ ሊጥሉ ሊንዱ የሚፈልጉ እንኳን ካሉ የሚችሉ ባይሆን የሚፈልጉ እንኳን ካሉ ፍላጎታቸውን እንደማይችሉ ተናገር። አይችሉም ማለት እንግዲህ አስቡ ወንድሞቼ እናቶቼ፣ አይችሉም ተባሉ አልኳችሁ። የቤተ ክርስቲያን ጉዳይ እንደ ቀላል ነገር ብትኖርባት ነው ጉዳዩ ብለው በሚያስቡ ብቻ ሳይሆን በቤተ ክርስቲያን አናት ላይ ድንጋይ የሚወረውሩት እኮ ተነገረ። አይችሉም ተብሎ ስለዚህ ያለመቻላቸው የአጋንንት ጉልበት ችሎታ ዜሮ እንደሆነ ራሱ መድኃኔዓለም አይችሉም። እኔ የሰራኋትን የኔ የሆነችን ቤተ ክርስቲያን ብላትን እርሷን ሊያጠፉ አይችሉም በሚል ሲናገር የተሰማበት የወንጌል ነው። ወንድሞችና እህቶቼ እንዲሁም የተመራቂ ወላጆች በነገራችሁ ላይ መመረቅ የሚለው ነገር አንዳንድ ነገሮች አይደገሙም። አሁን እናንተ እዚህ በኋላ አትመረጡ። በአንደኛ ዲግሪ አትመረጡ። በአንደኛ ደረጃ ሁለተኛ፣ እንደዚህ ሶስተኛ፣ ሁለት ጊዜ በአንድ ዲግሪ በዚህ በአሁኑ ዲፓርትመንት መመረቅ አይቻልም ማለት በህግ አግባብ እኔ በቅኔ ሁለት ጊዜ አልመረጥም። ሁለት ጊዜ ልመረቅ ካልኩ ልክ አይመጣም። በደንብ ተምሮ አንድ ጊዜ መመረቅ። ስለዚህ እናንተ ተመርቃችኋል ነው በሆነ ዘርፍ ተመርቃችኋል። በአንደኛ በሁለተኛ በሶስተኛ ዲግሪ ይሁን ተመርቃችኋል። አንድ ዓመት መመረቅ እኮ ያለመረገም ነው።
እርግጥ እናንተ ኢትዮጵያውያን እንደው በእውነቱ እናታችሁ መርቃችኋለች፣ አባታችሁ መርቋችኋል። በእርግጥ የድሮ ይመስላል። አሁን ከዚህ የራቅ እንዳንሆን እንፈራለን። ድሮ ወላጆቻችን አይደለም ከፍ ያሉ ሰዎች ከርቀት ሲመጡ በፈረስ በበቅሎ ሊሆን ይችላል፣ በእግራቸው ሊሆን ይችላል። ሩቅ ቁመን ጠብቀን እለፉ እንላቸዋለን። ተባረኩ ይባላል። ድሮ ተሻለ ቦታ ላይ ከነበር ትልልቆቹ ሲመጡ ተቀመጡ ነበር። ድሮ በሚሄዱ ናቸው። አሁን ላይ ብንናፍቃቸው እንኳን በገንዘብ እንኳን መንዘረን እስከምናገኛቸው ድረስ በሰማይ ያክል የራቁ በጣም ብዙ ነገሮች አሉ። በዚህ ምክንያት የማይመረቀው ብዙ ሊሆን ይችላል። በሌላ ባይሆን በዚህ ዕለት መመረቅ ቀላል ይመስላችኋል? እንደመታደል ሆኖ ግቢ ጉባኤ ላይ በዚያም በዚህ ያልተመረቃለ ብዬ አለ። በሁለቱም መመረቅ ደግሞ ቀላል ይመስላል። ቤተሰብ ይመርቃቸዋል፣ ቤተክርስቲያን ትመርቃቸዋለች፣ የተማራችሁበት ግቢ ይመርቃቸዋል። የምርቃት ጎርፍ ነው በእናንተ ላይ የሚዘለው። ይህ ታድላቸዋል። ከብዙ ልትሻገሩ ከማትችሏቸው ብዙ ባህረ ኤርትራዎች መካከል ተሻግራችሁ አሻግሯችሁ ዛሬ ከነዓን ላይ ሆናችሁ የከነዓን ሜዳ ወገብ እስኪጎምጥ ድረስ ከበሮ ይዛችሁ ስትዘምሩ አየን። እንኳን ደስ ያላችሁ። በዚህ አጋጣሚ በጣም ደስ የሚያሰኝ ነገር ነው። ድሮ ተምሮ መመረቅ በነ አቶ ይፍትላ በሌሎቹ ጊዜ ቀልድ ሊሆን ይችላል፣ መማር ብቻ ሊሆን ይችላል የሚያስገድዳቸው። ዘንድሮ ግን ተምሮ መመረቅ ታምር ያሰራል። በዚህ ዘመን ተመረቃችሁ ስንል ዝም ብሎ ተመራችሁ ተመረቃችሁ ማለት ነው። እንዳትማሩ ሊያደርጉ በሚችሉ ከብዙ ነገሮች ሁሉ አልፋችሁ። ምናልባት ከእናንተ መካከል ሳይመረቅ ይቀርብ ይኖራል፣ በህይወት የሌለም ይኖራል። በሆነ ምክንያት ከእናንተ የተለየ በጣም ያም ባለበት እግዚአብሔር ይጠብቀው፣ እግዚአብሔር ይባርከው። በህይወት የሌለውን እነሱን ይማር ነው የምንለው። በጎን ሁሉ እንመኛለን። እናንተ ግን አልመጣችሁም። እስካሁን ያሳለፈ ፈጣሪ መድኃኔዓለም አባታችን የድንግል ማርያም ልጅ ከዚህ በኋላ ያሉ እንሻገራቸዋለን እንዴ የምንላቸውን በሙሉ ላያሻግር ቃል አይገባም። ላያሻግረን እስከ ኤርትራ ይወስደን። ባህረ ኤርትራ ጫፍ የደረሰ ሰው ሳይሻገር አይቀርም። ይሄ የቃል ኪዳኑ ባህሪ ነው። ወንድሞቼና እህቶቼ መድኃኔዓለም ቤቴን እሰራለሁ ካለ ላይቀር ዛሬ ቤተ መቅደስ የተሰራችበት ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የተወለደችው በበዓለ ጰራቅሊጦስ ነው። የቤተክርስቲያን የልደት ቀን የሚባለው የጰራቅሊጦስ ነው። የቤተክርስቲያን መሰረት የተጣለው በዕለተ ዓርብ ነው። ቤተክርስቲያን በግንባታ ደረጃ ተሰርታ የተጠናቀቀችው የተመረቀችው ደግሞ ዛሬ የምርቃት ቀን ነው እያልኩ የቤተክርስቲያን የምርቃት ቀን ነው ዛሬ። ቤተክርስቲያን ሶስት ትርጉም አለ አይደል? እናንተ ስትማሩ ከገባችሁት አንድ እኔ ክርስቲያን ነኝ፣ ቤተክርስቲያን እባላለሁ። እናንተ ቤተክርስቲያን ትባላላችሁ፣ ህንፃው ቤተክርስቲያን ይባላል። ዛሬ ሁሉም የተመረቀበት እኛ እናንተን ሲያካትት ሲመለከት ሁሉ ተመርቋል። እናታችሁ ቤተክርስቲያን ትመርቃለች ዛሬ። መድኃኔዓለም ራሱ ሰርቶ ራሱ የመረቀበት ቀን ነው። እናንተም አእምሯችሁ ላይ መምህራን፣ አካላችሁ ላይ መድኃኔዓለም ሰርቶ የተመረቃችሁበት ቀን ነው። ሰው ሁለት ጊዜ ነው የሚሰራው። የመጀመሪያው መድኃኔዓለም ነው የሚሰራው፣ ሁለተኛውን መምህራን ናቸው የሚሰሩት። መምህራን እኮ ፈጣሪዎች ናቸው። አእምሯዊውን ጉዳይ ጠፍጥፈው ሰርተው በአዲስ የሚፈጥሩ መምህራን ናቸው። መድኃኔዓለም አካላችን እና ባዶ የሆነ ነገራችን አስተካክሎ አስቀመጠ። በዚያ ላይ መምህራን እውቀት ሞሉ። ሁለት ፈጣሪ ነው የፈጠረው፣ አካላችንን አእምሯችንን። የመምህራን ድርሻ ተነግሮ የሚያልቅ ስላልሆነ ብትሆን ይችላል። በየትኛውም ዘርፍ ያሉ መምህራን በዚህ ምድር እንዲኖሩ ያልተፈቀደላቸው ሁሉ በሚመስል ደረጃ በቤተ ክህነቱም በቤተ መንግስቱ ለመምህራን የሚሰጠው ክብር መቃብር ተቆፍሮ ተቀብረዋል። ለዚህ ነው ብዙ ሰው እውቀት ፈላጊ ያለው። ለዚህ ነው ብዙ ሰው እውቀት ለምን ይሆን? ለዚህ ነው ብዙ ሰው የሚያስተምረው መምህር አንድ ተቋም የሚጠብቅ ተቀጥሮ የሚጠብቅ የጥበቃ ሰራተኛ
ሌባ እንዳይገባ እንዳይወጣ ብቻም ሳይሆን ስራዎች አሉት እዚያ እንደሚሰራ ልክ እንደዚያ መምሩ ተቀጥሯል። ደግሞ ስለሚከፈለው እዚህ ክፍለ ጊዜው 40 ደቂቃ እስኪያልቅ ድረስ መጥቶ ገብቶ ይውጣ ጉዳዩ እስከ ማለት የሚደርስ ትንሽ ሰው አለ። የመምህር ክብር ይገባው። ወደዳችሁ ጠላችሁ በዚህ ምድር ሁለተኛ ፈጣሪዎች መምጣት መምህር የኔ አይነቱ አለ እናንተን ያስተማሩትና በተለይ ጉባኤ ዘርፎ የሚያስተምሩ መምህራን ተማሪ የሚያፈሩ መምህራን ይሄ ምድር በተማረ ሰው የተበከለች ይህች ምድር በተማረ ሰው እንድትፈወስ የሚያደርጉ የሕክምና ማዕከላት ናቸው። ጉባኤ ቤቶችን በለው ዩኒቨርሲቲዎች በሁለቱም ዘርፍ የተሰበረ በእውቀት ማነስ በሆነ ጉድለት የተሰበረ የዚች ዓለም ወገን ሊታከም ቀናሊ የሚችልበት አስተማማኝ ወጌሻ ይህን ምስክርነት ስሰጥ ክብር ነው የሚሰማኝ። ይህን ምስክርነት ስሰጥ ደስታ ነው የሚሰማኝ። እውነት ስለሆነ በእንደዚህ አይነት ሐኪሞች ነው ታከማችሁ ይዘደርሳችሁ ወንድሞች ናቸው። እነሱን በየትኛውም ጊዜ ከመርሳት እግዚአብሔር ይጠብቃል። ብትሞቱ ይሻላችኋል። መምህሮቻችሁ ለእናንተ መድኃኒቶች ናቸው እና መድኃኔዓለም ዛሬ ቤተክርስቲያንን የመረቀበት የሰራትን ቤተክርስቲያን የመረቀበት በሶስት ድንጋይ ሰራ። ምን መሰላችሁ? አንድ ትንሽ ነገር ለመንገር ሰው ተማረ። በተለይ በርናባስና ቅዱስ ጳውሎስና በርናባስ እያስተማሩ በነበረበት ወቅት ጥያቄ ቀረበ። እስከዚያ ድረስ ጥያቄዎች ወጣ ገባ ይሉ ነበር፣ ግን በግልጽ አልቀረቡ። በዘመነ ሐዋርያትም ጥያቄዎች ነበሩ። እንደው ይህን ስራ ህንፃ እንስራ፣ አዳራሽ እንስራ ይባል ነበር። ቆይ መጀመሪያ ተማር እያሉ ያሉት እያንዳንዱ ቆይ መጀመሪያ ምን አጣ? ከዛ ሲል ሰው ፍራማት አሉ፣ አዳራሾች አሉ፣ አነስ ካለ ዛፎች አሉ፣ እንዲያም ሲል እንደው ደሳሳ ጎጆዎች ይበቃል፣ ለመማር ነው እንጂ በሚል አቆዩት። ጊዜው ሲደርስ ግን ሰው ተሰብስቦ ጥያቄ ያቀረበ። ዛሬ ቤተክርስቲያን ስትሰራ በደመነፍስ ወይም ሰዎች ፈልገው ምናምን አይደለም። ቤተክርስቲያን አንድ ጊዜ እሰማለሁ፣ አንድ ግለሰብ አንድ ቤተክርስቲያን በግሉ አሰራ ሲባል ሰማለሁ መሰለኝ። እንደዚያ ባይባል ደስ ይለኛል። ህዝብ ነው ጥያቄ ማቅረብ ያለበት። ቁጥር አለው። በቃና ወዲያችን በቤተክርስቲያን ስራ ይሄን ያክል ቁጥር ያለው ይሄን ያክል አገልጋይ ያለው ተብሎ መስፈርት ይቀርባል። ከዚያ ቤተክርስቲያን የሚሰራበት ቦታ የግለሰብ ነው፣ የሌላ ሃይማኖት ተቋማት ጋር ያለው ቅርበት አለው መስፈርት። ሊቀ ጳጳሱ ያያሉ፣ ይፈቅዳሉ። ከዚያ በኋላ ነው የሚሰራው። አሁን ቤተክርስቲያን ሰራን ይሉና ሁለት ሶስት ሰዎች የሆነ የማይሆን ቦታ ላይ መጥተው በቃ አደገኛ ነገር ነው ሲፈጠሩ። ስርዓትን ለማስከበር ስርዓት ማፍረስ የተለመደ ነው። በተለይ ወደ ዞኖች ወደ ወረዳዎች ይሄ ጎላ ብሎ ይታያል። ምዕመናን ተሰብስበው ደቀ መዛሙርት ማነው መምህራን ቅዱስ ጳውሎስን ቤተክርስቲያን ስሩ ያ ስታፈራረሱት የነበረ ጣዖት ያፈራረሳችሁ ጣዖታዊ አስተሳሰብ ከኛ ወጥቷል፣ ተወግዷል። አሁን እኛ ነፃ ነን፣ ብዙ ሆነናል። መሰብሰብ አይደለም መቁረብ እንፈልጋለን አሏቸው። ጥያቄው የቁርባን ነው። ምንቆርብበት ቤት እንፈልጋለን፣ ምንቀደስበት ቤት እንፈልጋለን። ትምህርቱን ማየት መማር እንችላለን። እየተማርን ነው፣ ተምረናል። ለጥያቄ ለአዲሳችሁናል፣ ለእናንተ ምስጋና ይገባል። ቤት ስሩልን አሏቸው። ጣዖት ቤት ነበርን እኮ የተሻሉ ቤቶች ውስጥ አወጣችሁ ያመጣችሁ። ስንት ምን ሰግድለት የተሽሞነሞነ የቆመ እጅግር ያለው ማየት በዳሰስ መስማት ማየት ማገናዘብ ማይችል የእንጨት ጥራቢ የድንጋይ ካብ ነበረ የጣዖት ቤት። ከዚያ ነው ያወጣችሁ። ከዚያ የተሻለ ቤት ስሩልን፣ እግዚአብሔርን ታገኛላችሁ ብላችሁ የለ እኮ የምናገኝበት ቤት ስሩልን፣ ስጋውን ብሉ ደሙን ጠጡ ብላችሁ የለ ስሩልና ቤት አሏቸው። እንዴት አይነት ትክክለኛ ጥያቄ መሰላችሁ? የእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዛሬ ካጣችሁና ለወደፊትም ቢሆን እድሜዋን ሊያሳጥር ይችላል ብዬ ከምሰጠው እድሜ ማሳጠር ማለት የራሱ ትርጉም አለ። ስለተምሳት ማትፈርስ ማትናወጥ ሊያፈርሷት የሚችሉ ደግሞ እንደማይችሉ የተነገረ መሆኑን ሳረሳ እድሜዋን ማሳጠር ማለት በነበረ ክብሯ ልትኖር በምትችልበት ክብርና ወግና ማዕረግ እንዳትቀጥል ከሚያደርጉ ጉዳዮች ማለት ነው። አንዱ ሳይማሩ ህንፃ ቤተክርስቲያን ያልተማረ ማህበረሰብ ቤተክርስቲያን ቢሰራ ገሃነም ነው የሚገባው። እደግመዋለሁ፣ ያልተማረ ቤተክርስቲያን መስራት አይችልም። ምን ሊያደርገው ላይቆርብበት። ማይቆርብ ከሆነ ማይቆርቡ ከሆኑ ኦርቶዶክሳን ቤተክርስቲያን አያስፈልጋቸው። ምንድን ነው የሚያስፈልጋቸው አትሉ? ይሄ መቁረብ ምህረት ነው።
መጀመሪያ የሚያስፈልጋቸው ትምህርት ነው። ከምህረት በፊት ትምህርት ነው የሚያስፈልግ። ትምህርት ያልቀደመው ማህበረሰብ ምህረት አያገኝም። ትምህርት ያልቀደመው ማህበረሰብ ምህረት አገኛለሁ ብሎ ቤተክርስቲያን ቢሰበሰብ ጊዜ ነው የሚመጣው። መማር ያስፈልጋል። ከሐዋርያት ያየነው ነው። ከዘመነ ሐዋርያት ምዕመናን የተማርነው እነሱ ናቸው የኛ መሪዎች። የዘመነ ሐዋርያት ምዕመናን ተምረናል፣ ምህረት እንፈልጋለን። እንዴት አይነት ደስ የሚል ነገር መስላል። እናንተ አሁን ተምረናል፣ ዳቦ ያስፈልገናል እንደምትሉት ማለት ነው። ሳትማር ተቀምጠህ ዳቦ ጠይቀህም አታውቅም ከሆንክም ወይ ለማኝ ወይም ሌላ ተምረህ ከጠየቅህ ግን በዚህ አጋጣሚ የእናንተ ወላጆች እዚህ ጥቁር የለበሳችሁ የክብር ዘውድ የደፋችሁት በሙሉ ከእናንተ ጀርባ ያሉ ወላጆች ጠፍጥፈው ይሰሯቸዋል። ሊቆች ናቸው። የኔ አባት እኔ ቁጭ አድርገው ያስተምረኛል። እድል ብሰማ እኔ ትምህርት ሲያምረኝ ምን እንደማለት ነበረ ከልቤ ቤተሰብ ነው ሄዱ። እናቴ እንድትናገረኝ ነው የምፈልገው። አባቴ እንዲናገር ነው። ተራ ወሬ ቢሆን ያወራ የእሱ ትምህርት የእሱ ወሬ የኔ ትምህርት ነው። ቡና ፍልተው ጠላ ጠምቀው ምን ብለው እነሱ እንዲያወሩ ምንድን ነው የምሰጠው? ዝም ብዬ ለሬከርድ ስሰማ ሰምቼ ነው የምለው። ቤተሰብ ለጨረቃ ከፀሐይ አይደለም ብርሃን የምትወስደው እንደዚያ ያልቅብኛል። ሲያልቅብኝ መሄድ ወደ እናቴ ወደ አባቴ ቤተክርስቲያን እናቴ እንዳለች ምን አይነት የማይፈርሱ የማይበሰብሱ አርጅተው እንኳን የስልጣኔ የፍቅር የእምነት ላይብራሪዎች እንደሆኑ ነው። ሽማግሌው የ70-80 ዓመት ሽማግሌ ካየ ንጹሑን ስንዴ ግን በእምነት አፈር ላይ ሲቀላቅል ታያለህ። ነገ በቅሎ ፍሬ ይሰጠኛል ብሎ ታደርጉት አላችሁ። እኛ እናደርገዋለን። ከእኛ ወላጆች ጫፍ እንኳን ገና ደርስ እናንተ ተማርን ያላችሁ ልጆች በሙሉ ከወላጆቻችሁ ጫፍ ከነጠላቸው ጫፍ ማፍረስ እውነት የምንነግራችሁ ካኮረፋችሁ ይቅርታ እንደማትጠይቅ እነግራችኋለሁ። ከወላጆቻችሁ ከልብሳቸው ጫፍ እንኳን እንደው ብላችሁ የምትኩራሩ ካላችሁ ስርዓት ሊኖራችሁ ከፋችሁ ያው በሩ ያው ተጠርጋችሁ መውጣት ትችላላችሁ። ከወላጆቻችሁ ከልብሳቸው ጫፍ ማትደርሱ እየነገርኳችሁ የምትደርሱ ግን በምንድን ነው? የተከተላችኋቸው ጊዜ ግን የልብሳቸውን ጫፍ አይደለም ሙሉ ልብሳቸውን ትለብሳላችሁ። ከእነሱ ወንበር ላይ ትቀመጣላችሁ። እናንተም በመውለዳቸው እድሜያቸው እየገፋ ነው። ከፍ ያሉ ናቸው፣ ሽማግሌዎች ናቸው። እነሱ በእድሜም በተለያየ በጤና ዞትም ከእናንተ ቀድሞ የሚሄዱ እነሱ ናቸው። በእርግጥ እግዚአብሔር አዳምን አስቀምጦ አቤልን መውሰድ ድርሻው እሱ እኛን አይመለከትም። ግን ተረካቢዎችን እስከ ሙሉ ነገራቸው ውረሷቸው። በመሬት ሳይሆን መጣላት ያለባቸው፣ በዛፍ ሳይሆን መጣላት ያለባቸው፣ በእነሱ ቁሳቁስ ሳይሆን መጣላት ያለባቸው። እነሱ እንዴት እናንተን እንዳሳደጉ ያንን ጥበብ ተጣሉበት፣ ውረሷቸው። በእውነት እንደዚያ ነው። ስለዚህ ሐዋርያት የተማረው ማህበረሰብ ጥያቄ ሲያቀርብላቸው እሺ ብለው ምን አደረጉ? እሺ ወደ አምላካችን ጥያቄ እናቀርባለን። እንዴት አይነት ቅደም ተከተል አለው መሰላችሁ? ምዕመናን ለአገልጋዮች፣ አገልጋዮች ደግሞ ለመቅደስ ይመጣሉ። ከዚያ ተጸለየ። እነ ቅዱስ ጴጥሮስ ጸሎት አደረጉ፣ ሱባዔ ያዙ። እግዚአብሔርም ሰማቸው። ቤተ መቅደስ ተሰራ። ቤተ መቅደሷ የተሰራች በሶስት ድንጋይ የተሟላ ህንፃ ቤተክርስቲያን ተገነባ። በተሟላው ህንፃ ቤተክርስቲያን ውስጥ ሥርዓተ ቁርባን ተከናወነ። መድኃኔዓለም መናገር የፈለጉት አሁን በቤተ መንግስቱ ባለው በቤተ ክህነቱ ተሰርታችኋል። ገና ስትሰሩ ትኖራላችሁ። በዚህ አጋጣሚ እኔ የዚህ የእናንተው የአስኳላው ትምህርት ምናልባትም እንግሊዝኛ ቋንቋ እንደው ስትናገሩ ምናልባትም ከሰደባችሁ ነው የምሰማ። ብዙ አልሰማም። ምናልባትም ከሰደባችሁ ይሰማል እና አልችልም፣ አላውቀውም። በጣም እናንተ በብዙ ነገር ትበልጡኛላችሁ ማለት ነው። ግን ገና አልተማራችሁም። አሁንም ከፍቷችሁ ቀናችሁን እንዳላበላሸው ለምን መሰላችሁ? በእድሜ እንግዲህ በተለይ አንደኛ ዲግሪ የተመረቃችሁ ልጆች በእርግጠኝነት ትበልጣችኋለሁ። እኔ 40 ዓመት ነው ትበልጠኝ ሆና 41 ዓመት ነው እና በበልጠው በጣም ብዙ ነው። እስኪ 40 ዓመት በታች ያለ ሰው አንድ ቃል ይወጣል። አንተም 40 ዓመት በታች ነው። ትንሽ ስጋ ለበስ ስላልክ ግን 50 ዓመት ነው። እስኪ አሳዩኝ። 40 ዓመት በታች ያላችሁ እጃችሁን አሳዩ። እኔ አልገርፋችሁ እመራችሁ አይደል? አራት በቃ ተውት፣ ትበልጣችኋል። አሁን በቃ ልቤን ነፍቼ ይናገራሉ እና ለምን መሰላችሁ? ያለችኝ ደቂቃ ስላለቀች ልጆች ናቸው።
ዛሬ 40 ዓመት ሲሞላችሁ ነው የሚገባችሁ። አሁን ማወራው እስከዛሬ 40 ዓመት ድረስ ምን አሁን በዚህ ሰዓት ተባርኮ ነው የምትፈልጉት ያዋላችሁ ቆዩበት። 40 ዓመት ሲሞላችሁ ያላችሁት 40 ዓመት ሲሞላችሁ የምታውቁት በጣም ብዙ ነገር አለ። ቢያንስ እስከ 40 ዓመታችሁ ተማሩ። በጣም ከሚወድ መምህር የሚሰጥ ምክር ነው። ተማሩ። የምትማሩት እኮ ብዙ ነው ትምህርት። እንደገና ዩኒቨርሲቲ ግቡ፣ እንደገና ምናምን እሱን አይመለከትም። ትምህርት የሚባል ገበታ ውስጥ ግን በጣም ትጠቀማላችሁ። ዲያቆናት አላችሁ፣ ካህናት አላችሁ፣ መርጌቶች እንዳላችሁ አውቃለሁ። በሴት ደረጃም የግድ እናንተ መርጌታ፣ ቄስ፣ ዲያቆን ማለት አይጠበቅም። የተሟላ እውቀት በቤተክርስቲያን በዚህም እንዳላችሁ አውቃለሁ። በጣም ጎበዞች። ግቢ ጉባኤ የሚባለው ያወቁበትን ጊዜ አመሰግነዋለሁ። እውነት ነው። ባለኝ 20 ዓመት አገልግሎት ውስጥ እጅግ በጣም ወንጌልን የምናገረው መልእክት ጆሮውን ተከፍቶ ሰው ልብ ላይ ያረፋል ብለው ግቢ ጉባኤ። ስለዚህ ተስፋ አለኝ። ቤተክርስቲያን ተስፋ አላት፣ ወላጆች ተስፋ አላቸው። በዚህ ተማሩ፣ በዚህ ደግሞ የሚመጣውን ተቀበሉ። ስራ ፈልጉ። ስራ ለመፈለግ ከዚህ ጎንደር፣ ከጎንደር ትግራይ፣ ከትግራይ ኦሮሚያ፣ ከዚህ ምናምን አትበሉ። መጀመሪያ ጸልዩ፣ ተረጋጉና አንዳንድ ነገሮች አንተ ስተት እነሱ ቦታ ላይ ሊመጡ ይችላል። ዞሮ ዞሮ በመረጋጋት ሁሉም ይመጣል። እድሜ ብቻ የእኛ ሀገር ስም አለ። ማን የሚባል መሰለህ? አንሙት ይባላል። ማን ይባላል? አንሙት በሉ እስኪ። አንሙት ይሄ የጋራ ስማችሁ ነው። ከዛሬ ጀምሮ የእናንተ ስም አንሙት ተብሏል። እድሜ ብቻ ይኖራል። በነፍስም በስጋ ብቻ አትሙቱ። የሚመጣውን እናንተ ታውቁ። በእምነት እጃችሁን ዘርግታችሁ መጠበቅ። በዚህ መሰረት ወንድሞችና እህቶቼ እንዲሁም የተከበራችሁ ወላጆች ቤተክርስቲያን የተሰራችበት ዕለት ነው። ምዕመናን ተምረናል ስላሉ ቅድም ተጠር የሚል ቃል ተናግሬያለሁ። ተምረናል ያሉ ምዕመናን የሚቆርቡበት ፈልገው። ስለዚህ ኦርቶዶክሳዊ ቤተክርስቲያን አሁን በባህር ዳር ከተማ በየምትሄዱበት አካባቢ ታላላቅ ህንፃ ቤተክርስቲያኖች አሉ። እኔ ምን እላለሁ፣ ባለፈው በዚህ በተመለከተ አንድ መርሃ ግብር ተዘጋጅቶ ነበር። ቤተክርስቲያን ከመስራት በፊት እንደዚህ አይነት አዳራሾች መሰራት አለባቸው የሚል አቋም ያለች። ለምን? መጀመሪያ መማር ይቀርብ፣ ከዚያ በኋላ ቤተመቅደስ ያስፈልጋል። ልንቆርብ ስንፈልግ ምንገባበት የሚቆርብ ዛሬ እናቶች አዝለው ልጆቻቸው አብረዋለም የሚሄዱ ዛሬ ሁሉም እኛም ስንሰብክ አስቸጋሪ ሰባኪያን ምን ይሆን ንጹህ የሆነ ይቀበል እንላለን። ስንቀድስም እንዴ የማንጹህ አይደለው በሚል ስንቱን አስቆበድ ነው። የንግግራችን ቅርጽ በራሱ ስንቱን አባረረ። የይዘት መዛነት፣ የአስተምሮ መዛነት። ንጹህ ልንሆን የዮሐንስ ወንጌል መልእክት ወደሙ ለኢየሱስ ክርስቶስ ያነጻሃንም ሁሉ ኃጣዊ ይላል። የክርስቶስ ስጋና ደም እኛን ከኃጢአት ያነጻናል ነው የሚለው። ንጹህ አይደለም መቼም ለንጹህነት ነው ናቸው። ንጽሕተ ንጹሐንማ ድንግል ንጹሐንም አሉ ቅዱሳኑ በደረጃ እኛ በዚህ ዓለም በዚህ ባለንበት በአንደኛው ደረጃ የምንኖር ሰዎች ቅዱስ ስጋውን ክቡር ደሙን የምንቀበለው ንጹህ ሆነን ሳይሆን ንጹህ ለመሆን ነው። ንጹህ ለመሆን ማለት ንስሐ ከገባን በቂ ነው ማለት ሌላ ምን ያስፈልግ? ትናንት የሰራነውን ኃጢአት ንስሐ ገብተን እያሰብ ነገ ልንሰራ የምንችለው ስትራቴጂ ነው። ነገ እኮ በሚል አይደል ሳንቀበል ነው። ስለዚህ ቆራቢ ማህበረሰብ ካለ ቤተክርስቲያን ይሰራል። ቆራቢ ማህበረሰብ ከሌለ ግን አዳራሽ ነው መሰራት ያለበት። የስብከተ ወንጌል አዳራሽ እንደዚያ ነው እና ተስተካከሉ፣ በርቱ። በጣም ደስ ብሎኛል። ወንድሞቼ እህቶቼ ስለሆናችሁ ወላጆችም እዚህ መድረሳችሁ እጅግ በጣም ቀላል ነገር አይደለም። አስተያየት ልናገርና ጨረስኩ። ትምህርቴን ጨርሻለሁ። እግዚአብሔር ከሁላችን ጋር ይሁን። በእርግጥ ትምህርት ነው የምናገረው። ሁለት ነገሮች ልንገራችሁ። ስናገራችሁ የዕለታችሁን የደስታ ዕለታችሁን መጋፋት አለ። ለምሳሌ ሴቶች ከእናንተ ልጀምር። ድንግጥ አትበሉ። በሰላም ነው የምናገረው። መላከ ምሕረትም አይደለም መላከ መዓት አልሆንባችሁ፣ ግን እንደየትርጉሙ ነው። እንደው ቅር ካላላችሁ እዚህ እጃችሁ ላይ የሆነ ነገር አትከታተሉ፣ ይበቃችኋል። በሱ የምታገኙት ምግብ አገኙ። ጥፍራችሁ ሌላ ጣታችሁን አትሏል። አርማት ተሳሳት ወንዶች ልክ ነኝ። እናንተም እናንተን እኮ አስበልተው ዝም ብለው እናንተ ስለዚህ እሷን አስወግዷት አታምጡ። በእውነት ፍጹም ነውር ነው፣ አይደረግም። ጥፍራችሁ በትክክል በአግባቡ
በጥሩ ሳሙና ታጠቡ። ከዚያ ውጭ የሥላሴን ስራ አታበላሹ ነው። የወጣትነት አያደርገው፣ ከተሜነት አያደርገው፣ ዘመናዊነት አያደርገው። እዚያም የሚቀራረማችኋት ነገር ማያደርጋችሁ ነገር የለም። አሁን እሳት አይደላችሁ፣ አሁን ነፋስ አይደላችሁ። ማታደርጉት ይህችን ምድር እኮ ገልብታችሁ ብትሏት ደስ ይላችኋል። ልጆች አይደላችሁ እና አሁን ያልኳችሁና ሌላው ከዛሬ ከምርቃት በኋላ ዛሬ መቼም ለምርቃት ስለሆነ እናንተን ጋውን አውልቆ ማለት ያክል ይከብዳችኋል እና ግልጽ ነኝ። እንዲያምርባችሁ ባለም እንድታገኙ ወንዶች ደግሞ አሁን ለሱ ለለበሳችሁት ቆብ እጅግ በጣም ያስቸገረ ራስ ነው ያላችሁ። በእውቀት ሳይሆን በፀጉር የተሞላ ራስ አለ እና እሷ ላይ ማስተካከሉ ነው። ዛሬ ትቻቸዋል። በቀጣይ ግን እንግዲህ እያደጋችሁ አይደል? የዛሬ በኋላ እኮ ጋሼ ነው ትባል። የት ነው ትባል? ተመርቄያለሁ ትላለህ። የሆነ ኃላፊነት ይሰጣል። ጋሼ ትናይስል የምትባል ሰው እኮ እኛ ቆሎ ትምህርት ቤት ሳለን የኔታ ስብሐት እኛ መቼስ አገር ልናጠፋ ትንሽ ነበር የቀረው። ቀድሞ እግዚአብሔር ተቆጣጠረን። የልጅነት እውቀት እሳት ያቃጥላል እና ራሳችሁ ላይ ያለውን ፀጉር በጥፍ አድርጉት። እስካሁን ከዚህ በኋላ ቀስ በቀስ እሷ ተስተካከል ነው። ዛሬው ነው አላልኩም። ዛሬው ካልኩ ለመስተካከያ ፀጉር ለብር ሁሉ ትጠይቁኛላችሁ እና ዛሬ አላልኩም። አስቡበት። ውስጥ ያለው እውቀታችሁ እንዳይከፋው እንዳይዛባ፣ ያወቃችሁት እውቀት የተመረቃችሁበት ዲፓርትመንት እና ሌሎቹ እንዳይጋፋችሁ አለባበሳችሁን ይችን ፀጉራችሁ ላይ ስራ ስሩ። እንደው አይሻልም? እናንተ ጥፍራችሁን እናንተ ፀጉራችሁን አስተካክሉ። በደህና ዋሉ። መልካም ቀን ይሁንላችሁ። ስለነበረ የትምህርት ጊዜ አምላክ የተመሰገነ ይሁን፣ የተመሰገነ ይሁን።